አሜሪካ በኢራን ላይ የምትፈጽመውን ጥቃት ስታስፋፋ ኢራን ምላሿ የበለጠ የከፋ እንደሚሆን አስታወቀች። በተያዘ ዘገባ መሰረትም አሜሪካ ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን ዲጂታል ሀብት ላይ ማዕቀብ መጣሏ ተሰምቷል። ብሎም ተርፎም ለኢራን መረጃ አሳልፎ ሰጥቷል የተባለ የእስራኤል ወታደር በፍርድ ቤት ቀርቦ ውሳኔ እንደተላለፈበት ተረጋግጧል። በተያዘ ዘገባ መሰረትም ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎቿና ድልድዮቿ እንደሚመቱ ትራምፕ አስጠነቀቁ። ይህንና መሰል ዜናዎችን ወደ እናንተ የምናሰናዳው ድሬ ዜና እንሰኛለን። እስከ ዝግጅታችን ፍጻሜ አብረውን ይቆዩ። ሰብስክራይብ ላይ ሼር በማድረግ መርሃ ግብራችንን አጋር ይሁኑ፣ ይደግፉ። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትኮም ዛሬ ረቡዕ ከሰዓታት በኋላ በኢራን ላይ ከፍተኛ ተከታታይ ጥቃት መፈጸሙን ሲያስታወቅ ኢራን ያጸፋ ምላሿ ኢላማ የሚሆኑ ተቋማት መጠን እንደምትጨምር አስታውቃለች። በሀገሪቱ የሰዓት አቆጣጠር 7 ሰዓት ተኩል ላይ አሜሪካ የፈጸመችው ጥቃት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንዳትፈጽም ለማድረግ ያለመ መሆኑ ተመላክቷል። ማዕከላዊ እዙ በኤክስ ገጹ ላይ ባሰራጨው መረጃ እነዚህ ጥቃቶች የኢራን ኃይሎች በሆርሙዝ ወሽመጥ በጭነት መርከቦች ላይ ያልነጣጠረ ጥቃት የሚፈጽሙበትን ወታደራዊ አቅም የበለጠ ለማዳከምና ለማላሸቅ የተፈጸሙ መሆናቸውን ገልጿል። የኢራን አብዮታዊ ዘብ አሜሪካ በኢራን ላይ ማካሄድ የቀጠለችው ጥቃት ኢራን በአጸፋ ጥቃት ኢላማ የምታደርጋቸውን ተቋማት እንድታሰፋ ሊያደርጋት እንደሚችል አስጠንቅቀዋል። በዚህ ኃይለ ቃላቸውም በዚህም በአካባቢው የሚገኙ የአሜሪካ አጋር የሆኑ ሀገራትና የነዳጅ ጋዝ ምርቶች ማውጫዎች፣ ማጣሪያዎችና መተላለፊያ ኢላማ ሊሆኑ እንደሚችሉ ገልጿል። አሜሪካ በኢራን ላይ ባለፉት ቀናት ተከታታይ ጥቃቶች እየፈጸመች ሲሆን ኢራንን በምላሹ በዮርዳኖስ፣ በባህሬን፣ በኩዌትና በአረብ ኤምሬትስ በኩል የሚገኙ የአሜሪካ የጦር ሰፈሮችንና መሰረተ ልማቶችን ጥቃት እያደረሰች ትገኛለች። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ካበቃ በኋላ በቀጠናው ላይም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች የጥቃት ኢላማ እየሆኑ ነው ተብሏል። አሜሪካ የኢራን ጥቃት ለመከላከል በሆርሙዝ ላይ ጥበቃ እያደረገች መሆኑና ወደ ኢራን የሚያቀኑና የኢራን የሚነሱ ሁሉም መርከቦች በመተላለፊያ በኩል እንዳያቋርጡ እገዳ ጥላለች። ተያያዘ መረጃ መሰረትም ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን ዲጂታል ሀብት ላይ ማዕቀብ መጣሉን የአሜሪካ ግምጃ ቤት ኃላፊ ስኮት ቤሳንት ተናገሩ። በኤክስ ገጻቸው ባሰፈሩ ጽሑፍ የአሜሪካ ግምጃ ቤት የዲጂታል ሀብት ብዝበዛን ጨምሮ የኢራን ህገወጥ የፋይናንስ እንቅስቃሴዎችን ለመግታት ቁጥጥር ነው ብለው ተደምጠዋል። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ክፍል ከኢራን ብሔራዊ ባንክ ጋር የተያዙ በርካታ አካውንቶች ላይ ማዕቀብ እንደተጣለ አስታውቋል። ህገወጥ ገንዘብን ወደ ህጋዊ መስመር የማስገባት ሂደት በማስቆም የኢራን መንግስት የሚያገኘውን ያልተገባ ገቢ እንገታለን፣ እናሽመደምዳለን ሲሉ አሳውቀዋል። ማዕቀብ የተጣለባት የኢራን አካውንቶች ማዕቀብም በተጣለባቸው በቴህራን ባንኮች ስም በየዓመቱ በቢሊዮን ዶላሮች የሚቆጠር ገንዘብ የሚያንቀሳቅሱ ናቸው ተብሏል። የኢራን መንግስት ህገወጥ የፋይናንስ እንቅስቃሴ ለማሳለጥ በወረቀት ላይ ብቻ ያሉ ሐሰተኛ ኩባንያዎች መጠቀማቸውንም ተጠቅሷል። ለኢራን በመሰለል የተከሰሰ አንድ የእስራኤል ጦር ሰራዊት አባል በወታደራዊ ፍርድ ቤት የ5 ዓመታት እስር እንደተፈረደበት የእስራኤል መከላከያ ኃይል አስታወቀ። ወታደሩ የገንዘብ ጥቅም ለማግኘት ሲል በጦርነት ወቅት ከኢራን የተተኮሰ ሚሳኤል ሲከሽፍ የሚያሳይ ቪዲዮን ጨምሮ ለኢራን የስለላ ወኪል መረጃዎችን በማስተላለፍ ነው የተከሰሰው። የእስራኤል መከላከያ ኃይል እንዳለው ወታደሩ ምስጢራዊ የደህንነት መረጃ ቪዲዮዎችንና ፎቶግራፎችን በመላክ ገንዘብ የሚገልጹ በርካታ የቴሌግራም መልእክት ልውውጦችን አድርጓል። በዚህም ወታደሩ ባለፈው ዓመት ሰኔ ወር ላይ እስራኤል ከኢራን ጋር ባደረገችው የ12 ቀናት ጦርነት ወቅት 2 ቪዲዮዎችን እንደላከና ለእነሱም ክፍያ እንደተቀበለ የእስራኤል ጦር አስታውቋል። በጦርነቱ ወቅት የኢራን ጥቃት በተጎዱ ቦታዎች የሚደረግ የቪዲዮ ቀረጻ ላይ ከባድ ገደቦች ተጥለው እንደነበሩ ሲሆን ወታደሩም በከተማ አካባቢዎች የተቀረጹ በርካታ ቪዲዮዎችን ለኢራናውያን ወኪል አጋርቷል ሲል
አክሏል። በተዛማጅ መረጃ መሰረትም ኢራን ወደ ውይይት ካልተመለሰች በኃይል ማመንጫዎቿና ድልድዮቿ ላይ በቀጣይ ሳምንታት ጥቃት እንደሚሰነዘር ፕሬዚዳንት ዶናልድ ትራምፕ አስጠነቀቁ። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚተላለፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡት ሀሳብ ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉት እገዳ ግን ባለበት እንደሚቀጥል ተናግረዋል። በቀጣይ ሳምንታት ነገሮች የከፋ ይሆኑባቸዋል። ወደ ድርድር ጠረጴዛ የሚመለሱ ከሆነ የኃይል ማመንጫዎቻቸው እናደባያለን፣ ድልድዮቻቸውንም እናፈርሳለን ብለዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪሎችን መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ መሆኑን አስታውቋል። ሆን ብሎ ንጹሃን ዜጎችና መሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው በማለት አክለው ገልጸውማል።